የጅምላ ፍጅት ከበደኖ እስከ ቡኖ በደሌ ግን ለምን አሁን የከፋፍለ ግዛና የጥላቻ ፖሊሲ የሚያራምደው ህዝባዊ ወያኔ ሓርነት ትግራይ የስልጣን እድሜውን ለማራዘም የማይፈጽመው ወንጀል የለም። የደረሱ መረጃዎች እንደሚያሳዩት ከሆነ ደግሞ ግጭቶችና አለመረጋጋቶች ቅርጻቸውን በመቀየር ብሔር ተኮር ወደ መሆን ተሸጋግሯል። መጤዎች ብለው በሚጠሯቸው ላይም የተለያዩ ጥቃቶች እየተሰነዘሩ ይገኛሉ። በኦሮሚያ ቡኖ በደሌ ገች ወረዳ ሰዎች ተገድለዋል፣ ንብረት ወድሟል። እንዲሁም መጤዎች ጥቃቱን በመፍራት ወደ ሃይማኖት ስፍራዎችና ጫካዎች በመሄድ ተጠልለዋል ተብሏል። አስነዋሪ አጀንዳና ዓላማ ያላቸው አካሎች በአንድ ወቅት ግርግር በጥቂት አፍራሽ ኃይሎች እንቅስቃሴ ፈጽሞ ሊታወቅ አይችልም። እኔ አማራ ክልል ተወላጅ ነኝ፣ በብሔሬ ኦሮሞ ነኝ። የፖለቲካ ትግልና ካሄዳለን ስንል እነዚህን አጥሮች እየለየን ማፍረስ ነው። በዚህ ደረጃ ጠባቦችም ትምክተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። በዚህ ደረጃ ጠባቦችም ትምክተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሁን ኦሮሞና አማራ እሳትና ጭድ ናቸው። በርግጥም ህዝባዊ ወያኔ ሓርነት ትግራዮች ገና ይበሳጫሉ። ምክንያቱም ያ የተካኑበት የከፋፍለ ግዛ የጥላቻ ፖሊሲያቸው በተጨባጭ ከ25 ዓመት በኋላ ከሽፏልና። ነቅተናል ከእንግዲህ መነገጃ አልሆንም፣ በዘር በሃይማኖት እኛ እንለያይም። ህዝባዊ ወያኔ ሓርነት ትግራይ እጅግ የተዋጣለትና ምናልባትም ልመጻደቅበት የሚገባው ጉዳይ ቢኖር የከፋፍለ ግዛና የጥላቻ ፖሊሲው ነው። በዚህ የከፋፍለ ግዛና የጥላቻ ፖሊሲው በተለይ በኦሮሞና በአማራ መካከል ያለውን ክፍተት አስፍቶና አጉልቶ ለእኩይ ዓላማው ተጠቅሟል። ከአሁን በፊት ሲጣሉ ነው የምናውቀው። አሁን ምን አገናኝታቸው ነው? አንድ የሚያረጋቸው ያለ የዘረኝነቱ አጀንዳ፣ የጸረ ሰላም ኃይሉ አጀንዳ በጋራ ይሄን ስርዓት ካፈረሱ በኋላ መጣላታቸው አይቀርም። ምክንያቱም ምንድነው አጀንዳቸው? እንዝረፍ ነው። ስለዚህ የጋራ አጀንዳቸው ስርዓቱን ማፍረስ፣ ህዝቡን ማናቋር። በዚህ ግርግር ለሌባ ያመቻል እንደሚባለው ቢያንስ ለዘርፊያና ለተወሰነ ያጭር ጊዜ ስልጣን ይመቻቸው ይሆናል። ከዛ በኋላ ግን የሚዘረፍ ነገርም የሚያስተዳድሩት ስልጣንም አይኖርም፣ አገር ትፈርሳለች። ነገር እንዳልቆመ በደም በህይወቱ ሀገር በታኝ ሊሉት አየን ሲቋምጡ ጠባብተኝነትና ወይም ጠባብነትና ትምክህተኝነት አብረው ተጎዛጉዘው ሁለቱም አንድ ስርዓት መስርተው መሄድ አይችሉም።
ዜሮ ሳም ጌም የነሱ ይቅርና ሁለት ብሔረሰቦችንና ህዝቦችን ቀርቶ አንድ ቤተሰብም ሁለት ሶስት ቦታ ላይ የሚሰነጥቅ እድል ካገኙ ተቀምጠታል። የሚያገናኛቸውን አጀንዳ ይዘው ይዘልቃሉ ማለት ጤዛ ነው። አንድ ፀሐይ እንደሚያረግፈውና እንደሚያደርቀው ጤዛ ነው። ውሸት አልወድም እኔ ውሸት አልወድም እኔ ውሸት አልወድም እኔ። እንግዲህ በዚህና በሌሎች ድምር ውጤቶች የትግራይ ህዝብ ነጻነት ግንባር ህወሓት የስልጣን እድሜውን አራዝመዋል። ፍርሃትን የገደለውና ሞትን የቀበረው አዲሱ የኦሮሞ ትውልድ ጦርነትን መዋጋት ብቻ ሳይሆን እንሰራለን፣ ተራራ እናንቀጠቅጣለን፣ ልክ እናስገባቸዋለን ብለው ሲመጻደቁ የነበሩትን የአሸባሪዎችን በትረ ስልጣን ነቅንቋል። ታጋሹ ትግስት አልቆ ዝምታን ሰብሮ ንቋል። ቅርብ ነው ሩቅ አይደለም የነጻነቱ ቀኑ የታሪክ እውነቱ ይመጣል እመኑ። ይህን ተከትሎ ላለፉት 25 ዓመታት የህዝባዊ ወያኔ ሓርነት ትግራይ የሽብር ሰለባ ሆኖ የቆየው የአማራ ህዝብ ለኦሮሞ ህዝብ ትግል አጋርነቱን በማያሻማ ሁኔታ ማሳየቱ ለከፋፋዩ የትግራይ ቡድን ትልቅ የራስ ምታት ሆኗል። ነቅተናል ከእንግዲህ መነገጃ አንሆንም በዘር በሃይማኖት አንለያይም አንለያይም እኛ አንለያይም እኛ አንለያይም በቋንቋና ጎሳ አንበታተንም በዘር በሃይማኖት አንከፋፈልም። ሁሉንም ብሔር ብሔረሰቦች በየተራ ማጥቃት፣ ከፋፍሎ መግዛት፣ የጥላቻ መርዝ መርጨት ከዚያ በላይ የሚያስደስተውና የሚያረካው ነገር የለም። በአደባባይ ስለ ዲሞክራሲ፣ ስለ ነጻነት፣ ስለ መብት፣ ስለ አንድነት በጥቅሉ ስለ ሁሉም ያወራሉ ወያኔዎች። በጓዳቸው ግን በሚፈጽሟቸው እልቂቶችና ሽብሮች ተደስተው ዳንክራ ይመታሉ። ነቅተናል ከእንግዲህ መነገጃ አንሆንም በዘር በሃይማኖት አንለያይም አንለያይም እኛ አንለያይም። እነዚህ ትልልቅ ቱባ ባለስልጣናት መስፍን ስዩም፣ መለስ ዜናዊ፣ የሞተው ክንፈ ወደ 6-7 ናቸው። ተሰባስበው ሞቅ ብሏቸው ቤተ መንግስት ውስጥ ሲናገሩ ለእኛ 17 ዓመት ተዋክተን ካመጣነው በላይ የሚያኖረን በደኖ ላይ የአማራን ተወላጆች በኦሮሞ አስገፍተን ወይም እንደዚህ አድርገን ብለን የተናገርነው ያደረግነው ያ 40 ዓመት ያኖረናል። በደኖ ላይ የጣልናቸው የአማራ ተወላጆች አማራ በኦሮሞ ላይ ያለውን ቂም 40 ዓመት እኛን ያኖረናል። በቅድሚያ አማራን መቀምቀም ነው፣ ዛፍን መቀምቀም ማለት ነው። እንቀመቅመዋለን፣ ቀጥሎ እንልጠዋለን። መድረቅ ሲጀምር ኦሮሞን መቀምቀም እንጀምራለን፣ ከዛ እንልጠዋለን፣ በራሳቸው ጊዜ ይደርቃሉ ነው። ሌሎች ብሔር ብሔረሰቦችን ግን መቀምቀምም መላጥም አያስፈልግም፣ ከነ እርጥበታቸው መቁረጥ ነው፣ አቅም ስለሌላቸው ነው። መለስ ዜናዊ፣ ስዩም መስፍን፣ ሟቹ የስለላይ ጉዳዮች ኃላፊ ክንፈ ገብረመድን፣ ሳሞራ ዩኑስን ጨምሮ ከ7 የሚበልጡ የህዝባዊ ወያኔ ሓርነት ትግራይ ከፍተኛ ባለስልጣናት ነበር ቤተ መንግስት ውስጥ በውስኪ ስራጩ የነበሩት። ተልኳቸው በማሳካቱ ሞቅ ስላቸው እንዲህ ሲሉ ተናገሩ። ከ17 ዓመታት የትጥቅ ትግል ይልቅ ትልቅ ውጤትና ስኬት ያስመዘገብነው አሁን ነው በማለት ስኬታቸውም የበደኖ እንቁፍቱን የጅምላ ጭፍጨፋ ፈጽመው ወንጀሉን
በሌላ አካል ላይ በማላከካቸው ነበር። የበደኖ የወተር የጅጅጋ የሐመሬሳና የሌሎች አካባቢዎች የጅምላ እልቂቶችን ወይም ጭፍጨፋዎችን የመራው ጀነራል ሳሞራ ዩኑስ በፈንጠዝያ ድግሳቸው ላይ እጅግ ተሞገሰም ተወደሰም። ለቀጣይ ስልጣንም በመለስ ዜናዊ ታጨ። አቶ መላኩ በየነም ይባላሉ። የጅምላ ፍጅቱ ወይም እልቂቱ ከተጠናሰሰበት ከጀነራል ሳሞራ ዩኑስ ቤት በቅርብ ርቀት ላይ ይኖሩ ነበር። ሙያቸው ለጊዜው ከነሳሞራ ጋር ያገናኛቸውም ነበር። እናም ለበደኖ የጅምላ ፍጅት ድራማ የአይን እማኝ ናቸው። ምንድነው ያደረጉት? እንቁፍቱ በህይወት እያሉ ነው የአማራን ብሔረሰብ ተወላጆች ብቻ አይደለም አማርኛ ተናጋሪው ሁሉ በአማራነት ተፈርጆ ክርስቲያኑን ሆም ብለው በህይወት ጉርጓድ ውስጥ እየከተቱ እንደገና ካሜራ አዘጋጅተው በገመድ አስክሬናቸውን እየጎተቱ ያወጡ ኦነግ ያንን ሰራ ብለው ፕሮፓጋንዳ ሰርተውበታል። ትናንት እኮ ምንም የማያውቁ ንጹህ ገበሬዎች ቋንቋቸው አማርኛ በመሆኑ ብቻ ከነነፍሳቸው ገደል ላይ ነው የተጣሉት። ገደል ላይ ሲጣሉ እነ አቶ መለስ እኮ ስልጣን ላይ ሆነው በቪዲዮ እየቀረጹ ያሳዩን ነው። ትናንት የሚያሳዩን ግን እነሱ የሚፈልጉትን ብቻ ነው። በያኔው የአሮራ ክፍለ ሰራዊት አዛዥ በሳሞራ ዩኑስና በምክትሉ በጀነራል ሰዓራ መኮንን አቀነባባሪነት በአማራና በአማርኛ ተናጋሪ ዜጎች ላይ ለምን ኢሰባዊ ድርጊት ይፈጸማል? ለምን በጅምላ ተገድለው ወደ ጉድጓድ ወይም ገደል ይወረወራሉ? የሚል ጥያቄ አነሱ አቶ መላኩ በየነ። የወያኔው ወታደራዊ አዛዥ የሳሞራ ዩኑስ መልስ አጭርና ግልጽ ነበር። ነፍጠኞች ናቸው እነኚህ እኮ ብሎ አለኝ። ነፍጠኛ ማለት ምን ማለት ነው ብዬ ጠየቁ። ስጠይቀው እነኚህ እኮ አማሮች ናቸው አለኝ። አማሮች ናቸው፣ ስለዚህ መጥፋት አለባቸው አለ። 9 ቤተሰብ ወሰዱብኝ፣ ቀጥቀጠው ባለቤቴንም ገደሏት። ወንድሞች ልንገራችሁ ገደሉብኝ። 34 ዓመት አብረን ያለነው ሚስቴ ለንብረቴ ያላለቀስኩም ወሰዱ እና ስለዚህ ቀኔ ልብስሜንም አልገልጥም። እናንተ ሄዳችሁ ይሁት የተደረቁትን ሽባ ልጅ አይኑ የፈሰሰ እጁ የተዘበረ መልሰውልኛል አሉ። አላየኋቸውም እኔ እና 11 ወሬ ነው እዚህ ነኝ። ወንድም በተተውኝ ጥሩ ነው። ትንሽ አንጎሌ ልክ አይሰራ እና ይሄ ነው ድርገቱ። ጓደኞቼን ገደል ጨመሯቸው። ያው 5 ጓደኞቼን የጓደኛ ሚስትና የኔ ሚስት ገደሏት። እንዲህ ያለ ግፍ ይሰራል። ይህን ሁሉ የሚያስደረገን መለስ ዜና ነው። ምን ነው አይቶ ቢዘረጋው ሲያል ይህን ሁሉ የሚያስደረገን መለስ ዜና ነው። ምን ነው ይሄ የበደኖ ማለት ነው። ከጉድጓድ ውስጥ ሬሳቸው ሲወጣ ያየ ነው እና ምንድነው እሱ ከዛ ከሟቾቹ ውስጥ እኔም የራሴ ቤተሰብ አለ። አንዷ አክስቴ ከዚህ የተረፈች አለች። ምንድነው ያደረገው? ኦነግ ነው ይሄን ነገር ያደረገው ብሎ በይፋ አወጣው ለኢትዮጵያ ሕዝብ። የኢህአዴግ አገዛዝ ነው ያለ። ለምን ኦነግ ካደረገው ይሄን ሲያደርግ ለምን ዝም ብሎ አየ? በቪዲዮ እየቀረጹ ያሳዩን ነው። ግለሰቦቹ ደግሞ እያሉ ያሉት መለስ ቤተሰቤን ፈጀ፣ መለስ ገደለ ነው። ፊልምን ከሆሊውድ ቀጥሎ የሚወድ ወያኔ ነው። እኔ እንዳየሁት ጫካ እንደቆየ ሰው አይደሉም። ፊልም ሰርተው ፍርድ ቤት አቅርበው ሰው ሲያስፈርዱ አኬልዳማን ማን ነው የሰራው? እነሱ እኮ ናቸው የሰሩት፣ እኛ አልሰራነውም። እና በፎርጂት ፊልም እንደውም የተካኑ ሰዎች ናቸው። ጫካ የሰናበታ አይመስሉም እነዚህ ሰዎች። የህዝባዊ ወያኔ ሓርነት ትግራይን ታሪክ መለስ ብለን ካየን ይህ ቡድን እንኳንስ ለሌላ ብሔር ቀርቶ ለራሱም ብሔር ማለትም ለትግራይ ተወላጆችም ርህራሄ የሌለው መሆኑን ነው። ለዚህ ማሳያ የሐዋዜን የጅምላ እልቂት ማስተዋሉም በቂ ነው። አሁን የሐዋዜን ነዋሪዎችን በደርግ የጦር አይሮፕላኖች ያስጨፈጨፈው ህዝባዊ ወያኔ ሓርነት ትግራይ ራሱ ነበር። ወሃት
የሐዋዜን ነዋሪዎችን ከለላ አደረገ። እናም ጨካኙ ደርግ የቦምብ ውርጅብኝ አወረደባቸው። ህዝባዊ ወያኔ ሓርነት ትግራይም ራሱ ያቀነባበረውን የጭፍጨፋ ድራማ ለፖለቲካ ፍጆታ ተጠቀመበት። ወያኔ ሓርነት ትግራይ እጅግ ከተካነበትና ውጤትም ካዝመዘገበባቸው ፖሊሲዎች አንዱ የከፋፍለ ግዛና የጥላቻ ፖሊሲ መሆኑን ብዙዎች ይስማሙበታል። በዚህ ፖሊሲያቸው ያላጋጩት ብሔር ብሔረሰብ የለም። ከ80 ከሚበልጡ ብሔር ብሔረሰቦች መካከል ማለት ነው። በተለይ ብዙሃን የሆኑ የኦሮሞና የአማራ ብሔሮችን ለማጋጨትና በመካከላቸው የነበረውን መጠነኛ ክፍተት ለማስፋት የተጠቀመበት ታክቲክ ወይም ዘዴ ዙፋኑን ለ26 ዓመታት እንዲያደላድል ረድቶታል። የማይነጋ መስለዋት እንዲሉ በአንድ ወቅት መለስ ዜናዊ የኦሮሞ ህዝብ ከተነሳ ሁሉም ነገር አበቃለት ብሎ ነበር። እንዲህ ያለ ህዝብ ማስቆም እንደማይቻል ከኤርትራ ልምድ አይተናል። በብዙ እጥፍ ይበልጣል የኦሮሚያ ህዝብ ከኤርትራ ህዝብ ቁጥር። ኤርትራ ህዝብ እንዲህ ያለለት አበቃ። በተመሳሳይ መልኩ የኦሮሞ ህዝብ እንዲህ ያለለትም ያበቃል። ሌላ ድራማ ቢሰራ ለውጥ ያመጣል። መለስ ዜናዊ ያኔ ይህንን የተናገረው ለሽንገላ ነበር። ሽንገላው ወደ እውነት ተቀይሮ የኦሮሞ የነጻነት ትግል ወያኔዎችን አንቆ ሲይዛቸው የአማራ ህዝብም ወደ ትግሉ ተቀላቀለ። በአማራ ወጣቶች እየተመራ ያለው ትግል ከጎንደርና ከጎጀም የኦሮሞ ደም ደማችን ነው ሲሉ የኦሮሞ ወጣቶችም የአማራ ህዝብ ብሎም የወልቃይት ጥያቄ ምላሽ ማግኘት አለበት አሉ። እናም ወያኔዎች ለመጀመሪያ ጊዜ በረገጉ። እሳትና ጭድ እንዴት ይስማማሉ ብለው በአደባባይ ተናገሩ፣ ተርበተበቱ። ነቅተናል ከእንግዲህ መነገጃ አልሆንም፣ በዘር በሃይማኖት እኛ አንለያይም፣ እኛ አንለያይም። ላለፉት 2 ዓመታት ሳይቋረጥ በተካሄደው የኦሮሞ ህዝብ የአንገዛም ባይነት ንቅናቄን ለማኮላሸት ህዝባዊ ወያኔ ሓርነት ትግራይ አማራን ጨምሮ ሌሎች ብሔር ብሔረሰቦችን በኦሮሞ ላይ ለማነሳሳት ያልፈነቀለው ድንጋይ አልነበረም፣ አልተሳካለትም እንጂ። በሀገሪቷ ውስጥ የሚገኙ ብሔር ብሔረሰቦች ለኦሮሞ ህዝብ ያላቸውን ድጋፍ ማሳየታቸው አዲሱ የኦሮሚያ መንግስት ባለስልጣናት ጌታችን ህዝባችን ነው ማለታቸው፣ የኦሮሚያ ፖሊሶች፣ ወጣቶች፣ ሽማግሌዎችና ሌሎች አብረው መስራት መጀመራቸው አናሳውን ወያኔ ሓርነት ትግራይን አስቆጣ። በአቶ ገዱ አንዳርጋቸው የሚመራው የአማራ ክልላዊ መንግስትም በእጅ አዙር ህዝቡን ማስታጠቁና ከህዝባዊ ወያኔ ሓርነት ትግራይ ይልቅ ወገንተኝነቱን ከአማራ ህዝብ ጋር ማድረግ መጀመሩ በህዝባዊ ወያኔ ሓርነት ትግራይ ላይ በእንቅርት ላይ ጆሮ ደግፍ ሆነበት። የህዝባዊ ወያኔ ሓርነት ትግራይ ቀኝ እጅ የነበሩት እነ በረከት ስምዖንም ከባቡሩ መራገፍ መጀመራቸው የወያኔን ውስጣዊ ሽኩቻ አጉልቶ ማሳየት ጀመረ። እናም ስልጣን ወይም ሞት ብሎ የተነሳው ህዝባዊ ወያኔ ሓርነት ትግራይ የመጨረሻ ካርዱን መምዘዝ ተያያዘ። የአልሞት ባይ ተጋዳይነት ካርድ። እናም የመጀመሪያ ዘመቻው በማህበራዊ ሚዲያ ያጣውን የበላይነት ለማግኘት በሺዎች የሚቆጠሩ የሶሻል ሚዲያ ሚሊሻዎችን ማሰማራት፣ ኢኤንኤን ቲቪ፣ ዘሚ ሬዲዮ፣ ድሬ ቲዩብ፣ ቤን ወይም ኢትዮ ፈርስትና
ዘ ሆርን የተባሉ የስለላ ሚዲያዎችን ማጠናከር፣ ህዝቦችን የሚያጋጩ በሺዎች የሚቆጠሩ ሰላዮችንና ካድሬዎችን በብዛት ማሰማራት፣ ገምሶቹ የሲቪል ልብስ ሌሎቹ ደግሞ የክልሉን የፖሊስ ዩኒፎርም እንዲለብሱ በማድረግ ሰላዮቹ ሜቴክ የተባለው ዩኒፎርም አምራች ኩባንያ በእጃቸው ነውና አዲሱ የህዝባዊ ወያኔ ሓርነት ትግራይ የግጭት መረብ ያተኮረው በፍንፍኔ ዙሪያ በሰላሌ በሻሸመኔ በአምቦ በወልሶ በጅማ በቦረና በጉጂ በኢሉባቡርና በሌሎች የኦሮሚያ አካባቢዎች መሆኑን የውስጥ መረጃዎች ያመለክታሉ። በተለይ በሰላሌ ዞን ገብረጉራቻ ከተማ ኦሮሞና አማራን ለማጋጨት ጠቃሚ ቦታ ነው ብለው ወስደውት ነበር። እናም አቀዱ፣ ግን አልተሳካም። በወያኔ ድራማ የነቁ ሁለቱም ህዝቦች የወያኔን መሰሪ እቅድ አከሸፉ። እናም ወያኔ እጁን ረዘም በማድረግ በቡኖ በደሌ ላይ ከበደኖ እንቁፍቱ የምስተካከል ወንጀል ፈጸመ። ኦሮሞዎችንና አማራዎችን ከጨፈጨፉ በኋላ ኢኤንኤን በተባለው የስለላ ቲቪ ሰበር ዜና አቀረቡ። ሰበር ዜናው የተዘጋጀው ኢትዮጵያ ውስጥ ተወዳጅ የሆነው የእግር ኳስ ጨዋታ በቀጥታ በመተላለፍበት ወቅት መሆኑ ብዙዎችን ያስገርመዋል። የሩዋንዳውን እልቂት ካወጀው ሬዲዮ ጣቢያ ጋር የሚመሳሰለው የሚሚ ስብዓቱ ዘሚ የተባለው የስለላ መዋቅር ሬዲዮም እልቂቱን አራገበ። ቢቢሲ የትግርኛ ፕሮግራምም በርካታ ቁጥር ያላቸው አማሮችና ትግሬዎች በኦሮሚያ ተገደሉ ብሎ የውሸት ዘገባ አቀረበ። ሟቾቹ ኦሮሞና አማራ ሆነው ያሉ በተለይ በምክትል ጠቅላይ ሚኒስትሩ በደብረ ጽዮን ሊቀመንበርነት የሚመራው ኢኤንኤን የተባለው የስለላ ድርጅት ቴሌቪዥን በኒውዚላንድ የደረሰውን የጋዝ ፍንዳታ ቃጠሎና የኤርትራ ተዋናይ ለፊልም የተጠቀሙበትን ስዕል ወይም ቪዲዮ በማስረጃነት አቀረበ። ታዲያ የህዝባዊ ወያኔ ሓርነት ትግራይ የግጭት የከፋፍለ ግዛና የጥላቻ ፖሊሲ የከሸፈው ወዲያው የአማራና የኦሮሚያ የኮሙኒኬሽን ቢሮ ኃላፊዎች በሰጡት መግለጫ ነበር። የአማራና የኦሮሚያ ክልል ባለስልጣናት የወያኔ ሚዲያዎች የብሔር ግጭትን ለማነሳሳት መሞከራቸውን በጽኑ አወገዙ። ከርካሽ ፕሮፓጋንዳው የሚገኝ ትርፍ እንደሌለና የሁለቱ ህዝቦች ወዳጅነትና የትግል አጋርነት ቀጣይ መሆኑን ገለጹ። የወያኔ የስለላ ድርጅት አፈቀላጤ ሚሚ ስብዓቱና ባልደረባዋ ማክሰኞ ዕለት ባሰራጩት የቀጥታ ስርጭት በመንግስት አካላት ዘመቻ ተከፍቶብናል ብለው ነበር። ድጋፍ ለማሰባሰብ በስልክ የቡኖ በደሌ ነዋሪ ግን እንዲህ ነበር ያሉት። እኔ አጠር ያለ ሐቁን ነው። በቃ ሐቅ መናገር አስከባሪ ነገር አይደል? ትክክል። በቃ ሐቁን መናገር ነው ማለት እኛ እንግዲህ ከተቋሙ ጋር አለው ከመነሻው ጀምሮ አለን አይደለም። ተቋሙ ወይ ተቋሙ ላይ ያሉ ጋዜጠኞች ቀርቶ እኛ ስንገባ ራሱ የሚዲያ ባለሙያም ባለን እንደ ተሳታፊነታችን በጥንቃቄ ነው የምንዘግበው። ሐቅ ደግሞ ያስከብራል የትም ድረስ። አሁን ቡኖ በደሌ ላይ የተደረገው ሰልፍ ላይ አለው እጅግ ሰላማዊ ነበር። ከፖሊስም ከመንግስትም በላይ ሰልፉ ሰላማዊ ሆኖ እንዲጠናቀቅ አባገዳ፣ ሼኮች፣ ቄሶች፣ የከተማው አባቶች ሁሉ የተሳተፉበት ነው። ከመነሻ እስከ መጨረሻ ነበር።
በሰላም ነው። ብዙ ንብረት ነበር። እኔ አሁን እዚህ ኢሲኤክስ ግቢ ነው ያለሁት። ኢሲኤክስ ማለት ቡና ቅምሻ የሀገር ንብረት አለ፣ የህዝብ ንብረት አለ። በወቅቱ ደግሞ ከተማ መሀል ብዙ ኤሮትራከሮች ነበሩ ወደ ጋምቤላ የሚሄዱ። የአንድም ሰው ንብረት አግባብ ባልሆነ ነገር እንዳይነካ ተብሎ ወጣቱ ሰላማዊ ጥያቄ እየጠየቀ ሼሆቹም ቄሶቹም አባገዳዎቹም በትክክለኛው ሲያስኬዱበት የነበረ ነው። ፖሊሶችም ነበሩ። እሑድን አሁን እያዳመጥኩ ነው። እንዳውም ገብቼ ሁሉ መናገር ፈልጌ ነበር። በእርግጥ ጋዜጠኛ ክብ ጠረጴዛ ላይ ሰው ላይሳተፍ ይችላል። ይህን እውነታ ግን የዘገበ ሚዲያም አልሰማሁም። እኔ አሁን እንደ ኢትዮጵያዊነቴ ቅር ብሎኛል። ለመሆኑ በኢሉባቦር የቡኖ በደሌ ነዋሪዎችስ ምን ይላሉ? የኦሮሞ ህዝብ ማለት ፍቅር ነው፣ ተወዳጅ ነው፣ ሰው አክባሪ ነው፣ ለሰው የሚያዝን ኦሮሞ ህዝብ ነው። ተጠግቼበት ነው ያወጣኝ። ታውቃለህ፣ ደብቆኝ ነው ያወጣ። ግን የነገር ግን በማን እንደሆነ አላውቀውም። ቀጠር እየዞሩ ቤት ማቃጠል፣ የከተማውን ሱቅና ህብረተሰብ ማበጣበጥ። የኦሮሞ ህዝባውን ሱቅ ዘግቶ ነው ያለው። የሚበላው ነገር የለውም። እንደኛው ተቸግሮ ነው ያለው። የፍቅር የሰላም የደግነት አባት ታሪክ ምስክር ነው ማሆቡን ኦሮሞነት ዛሬ ዘመን ከፍቶ አይደለም ቢሉት ቅድም እንዳነሳችሁት አብልቶ አጠጥቶ ከወተቱ አጠጥቶ ከቅቤው አብልቶ ተንከባክቦ የተቀበለን ህዝብ አይደለም ይሄን ጉዳይ የፈጸመው ብላችሁ ያነሳችሁት ትክክለኛው የጥፋቱን አካል ለይታችሁ አውቃችኋል። የፍቅር የሰላም የደግነት አባት ታሪክ ምስክር ነው ማሆቡን ኦሮሞነት ዛሬ ዘመን ከፍቶ አይደለም ቢሉት። በመጨረሻም ካሁን በኋላ ህዝቦችን አጋጭቶና ለያይቶ የስልጣን እድሜን ማራዘም እንደማይቻል ህዝባዊ ወያኔ ሓርነት ትግራይ መገንዘብ አለበት። በበደኖ ያቀነባበሩት ድራማ አሁን በቡኖ በደሌ ተቃጥሏል። ግጭትን አምርብረው በማውገዝ መረዳዳትን፣ መተባበርን መርጧል ህዝቦች። ስጠቃለል መለስ ዜናዊ ያኔ ለሽንገላ የተናገረውን ንግግር ዛሬ በተለይ በኦሮሚያ እውን እየሆነ መጥቷል። የኦሮሞ ህዝብ ለነጻነቱ ተነስቷልና ሁሉም ነገር ያበቃለታል። ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት አለበር ያም ቢተባበር የት ይደረስ ነበር። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር